የክርስቶስ መልክ ገና በእኛ አልተገለጸም። በነጠላችን ያውቁናል እንጂ ሰዎች በምግባራችን ገና አያውቁንም። ልንገራችሁ፣ ነጠላችን ለብሰው ሲያዩ ይሄ ኦርቶዶክስ ነው፣ ይቺ ኦርቶዶክስ ናት ሊሉ ይችላሉ። ልባችን፣ ምግባራችን፣ ንግግራችን፣ ሕይወታችን ግን ክርስቶስን ገና አልገለጠው። ገና የንጉሡ ማኅተም እንደተደበቀ ነው፣ እንደተሸፈነ ነው፣ አቧራ እንደለበሰ ነው። ደግሞ የት ነው ጠፋ ያልኳችሁ? ቤት ውስጥ። የት ነው የጠፋ ነው? ቤተ ክርስቲያን ውስጥ ሆነ እየቀደስን እያስቀደስን እያስተማርን እየተማርን እየሰገድን እየወደቅን እየተነሳ እዚሁ ውስጥ ቆሻሻ፣ አቧራ፣ ምቀኝነት፣ ትዕቢት እንዲያውም ከድፍረታችን ብዛት የተነሳ ቤተ ክርስቲያን ራሱ መተን እመቤቴ ማርያም የገሌን ነገር ካላሳየሽኝ የእሷን ነገር ኧረ ተው አባቴ ቅዱስ ገብርኤል ድፍት ያርግልኝ የሚል ሰው አለ። በአንተ ላይ ያለው መንፈስ ድፍት ያርግልህ ባይሆን ይህን የጭካኔው መንፈስ ይህን የጥላቻው መንፈስ አንዳንዱ ሰው ገብርኤል ወቅቱ የሚጥለው ይላል። የራሱን ጠባይ ሳያውቅ የገብርኤልን ጠባይ ሊያውቅ ደግሞ አረ ገብርኤል ጨካኝ ነው የሚል ሰው አለ። ጨካኝስ አንተ በኃጢአት የደነደንክ ስለማታውቀው ስለ ወላጆችህ አታውቁም፣ ስለ መላኩ ልትናገር በእግዚአብሔር መላእክት ዘንድ ደረጃ የምታወጣ አንዱን ቀሳፊ አንዱ መሐሪ የምታደርግ ከሰው መለያየት አልፈን ደግሞ በመላእክት መካከል ደረጃ ልናወጣ እግዚአብሔር ማስተዋሉን ያድል። ይህ እንግዲህ መከፋፈል የለመደች ልቡና ሂዳ ትከፋፍላለች። በጻድቃንም ኅብረት መካከል ትከፋፍላለች። 300 ዓመት በመስቀሉ ላይ እንደተደፋው ቆሻሻ በእኛ ላይ የተከመረ የኃጢአት የድንቁርና የአስተሳሰብ ቆሻሻ አለ። እሌኒ ቆፍራ እንዳወጣቸው እኛ የራሳችን ማህተም ቆፍረን ማውጣት አለብን። ዛሬ ሌላ መስቀል አይደል፣ እኛው ልቡና ውስጥ ያለው አለ የተራራ የቆሻሻ ተራራ፣ ያንን ደፍተን ዝቀን አውጥተን የክርስቶስ ማህተም መገለጥ መብራት አለበት። እግዚአብሔር ለዚያ ያብቃ።